ቤስት ፍላሽ ቱል እንዴት ነው ዳውንሎድ እንደሚሆነው የሚለው ስቴፕ ባይ ስቴፕ አሳያቸዋለሁ። መጀመሪያ ሴቲንግ ትገባላችሁ፣ አፕዴት የሚል ትገባላችሁ፣ ከዛ ዊንዶውስ ሴኩሪቲ፣ ከዛ ማናጀር ሴቲንግ የሚል አለ። ኦፍ ታደርጋለህ አንቲቫይረስ ማለት ነው። ከዛ ዳውንሎድ ያረከውን ሶፍትዌሩን ቀጥታ ትገባለህ ወደ ያረከው ዳውንሎድ ያረከው ሶፍትዌሩ ማለት ነው። አሁን ቴሌግራም ካረከው በቴሌግራም በእኔ ቻናል ታገኙታላችሁ። አሁን ቀጥታ ኢንስቶል ታደርገዋለህ። ከዛ ኔክስት ደግመ ኔክስት ትደግመዋለህ። ከዛ ሲጨርስ ከዛ ፊኒሽ። አሁን በውጭ ስለወረደ ቀጥታ ወደ እሱ መግባት ነው። ይታያል። ቤስት ፍላሽ ቶል የሚለውን አወጣዋለሁ ወደ ውጭ እንዲታያችሁ። ኖ በሉት። ከዛ ሎጊን፣ ሁሉም ከነ ፓስወርድም ከነ ዩዘር ኔሙም አለ። አሁን ሎጊን በሉት። ከዛ ቀጥታ ከፈተ። ሲከፍት እዩት፣ ሁሉም አይነት ሞባይሎች አሉ። ኤምቲኬ፣ ኢንፊኒክስ፣ የፈለከውን ሞዴል መምረጥ ትችላለህ። አይታችኋል። ኤምቲኬ ሳምሰንግም ራሱ አለ። ሳምሰንግም እዩት፣ የፈለከውን አለ። የፈለከውን ሳምሰንግ ማለት ነው። የፈለከውን እዩት። ኤ03፣ ኤ05፣ ኤ05ኤስ፣ ኤ23፣ ኤ11 ሁሉም አሉ። አሁን ነጥቡ ምንድነው ነው? ቴክኖ አለ። አሁን ማስተካከል ያለባችሁ ነገር እዚህ ጋር ነው። ዋናው እዚህ ጋር ነው። አሁን ስለወረድኩ ብቻ ይሰራልኝ ብቻ ሳይሆን ነጥቡ እዚህ ጋር ነው። እዚህ ጋር ኢንፎ፣ ፎርማት፣ ሪስታርት ፋክተር ምናምን የሚላሉ ብዙ አማራጮች አሉ። እዛ መጠቀም ሪስታርት ኤፍአርፒ አንድሮይድ 15 የሆኑ ሳምሰንጎች ከዛ በላይ የሆኑም ሁሉንም ይከፍታል። ነጥቡ እዚህ ጋር ነው። ድራይቨር የሚል አለ እዚህ ጋር በደንብ አደረጋችሁ እዩት። ድራይቨር፣ እዛ ድራይቨር ውስጥ ስትገባ ሁሉም አይነት ድራይቨር ማውረድ ግዴታ ነው። ኤምቲኬ፣ ስፒድ፣ ሳምሰንግ ሁሉም አይነት ያካተተ ነው። የድሮ የምትጠቀምበት የነበረው እዚህ ጋር መጥቶ አይሰራም። ቀጥታ ማውረድ ነው። አሁን ትጫናዋለህ አንድ ጊዜ። ኔክስት ትለዋለህ። ኔክስት ደግሞ አለ። ይሄንንም እንደዛው ነው ትላለህ እዚህ ጋር። ከዛ ድራይቨር እየጫነ ነው። ስፒድ የሚዳቲክ እየጫነ ነው አሁን። አሁን በታች እዩት፣ ሰክሰስ አለ። ሚዳቲክ ሰክሰስ አለ። ገባችኋ? ድራይቨር ሰክሰስ ሆኗል። አሁን ሚዳቲክ ድራይቨር ወርዷል። ቀጣይ ደግሞ ወደ ስፒድ ደግሞ እንደዛ እናደርገዋለን። ይሄ ለምንድን ነው የሚጠቅመው ካላችሁኝ፣ ለድራይቨር አንዳንድ ስልኮች አለ አይደል? ሳምሰንግ የራሱ ሞዴል አለው፣ ኤምቲኬ የራሱ ሞዴል አለው። ሁሉም እዛ ነው የሚጠቅመው። አሁን ኔክስት ኔክስት እንደቀድሙ 3 ጊዜ ኔክስት ኔክስት ትለዋለህ።
ፊኒሽ አለ። ይሄንንም ጨረሰ፣ ሰክሰስ አለ። አያችሁት? ይሄንንም ጨርሰናል። ቀጣይ ወደ ሶስተኛው ያለው እንደዛ እያደረግን ዋና ነጥብ ደግሞ አሁን አሳያችኋለሁ። ይሄንን ስላወረድክ ብቻ የሚሰራ ላይ እንዳይመስል። ይሄንን አሁን የነገርካችሁ ያለሁት ይሄንን ካስተካከላችሁ ሙሉ የስልክ ድራይቨር ተጫነ ማለት ነው። በዚህ ሶፍትዌር ውስጥ ቤስት ፍላሽ ቶል የሚለውን በደንብ አድርጋችሁ ነው የምትሰሩት። ይሄንን ካሟላ ሞልቷል ማለት ነው። በቃ ምንም አያስፈልግም ሌላ። ይሄንን ካልተሞላ ግን አውርደህ እንዲህ ይሰራል ምናምን አይሆንም፣ ድራይቨር ካልተጫነ። ይሄንንም ኔክስት ትለዋለህ። ገባችኋ? አሁን ያሳያችሁ ያለሁት ዩኤስቢ ይባላል። ድራይቨሩ ጭነህ ራሱ አይሰራልም። ዩኤስቢ ማለት ኮኔክት የሚያደርገው ሶፍትዌሩ ጋር ነው። ከገባችሁ ኮኔክት የሚያደርገው ከሶፍትዌሩ ጋር። ዩኤስቢ ማለት ከሶፍትዌሩ ጋር ኮኔክት የሚያደርግልን ነገር ድራይቨሩ ራሱ ብቻ ጭነህ የሚመጣልህ እንዳይመስልህ። ዋናው ነጥብ እዚህ ጋር ነው። ገባችኋ? አሁን እዚህ ጋር ምን ትመላለህ መሰለህ? ሰክሰስ አለ አይደል? አያችሁ አይደል? ድራይቨሩ ሙሉ ጨርሰናል። ምን ይቀረናል አሁን መሰላችሁ? ምን ይቀረናል መሰላችሁ? አሁን ዩኤስቢ የሚባለውን ይቀረናል። ወደ ዩኤስቢ አንዴ እንጫነው። ተጭኘዋለሁ እና አሁን ኔክስት በደንብ አድርጋችሁ ተከታተሉ። እኔ ማድረገው ብቻ ካረጋችሁ ሙሉ ይሰራላችኋል። ከዛ ኔክስት ካላችሁት በኋላ እንዲወርዳላችኋል። ኔክስት ትላላችሁ። ከዛ እዚህ ጋር ነው ዋና ነጥቡ። እዚህ ጋር ኢንስቶል የሚደረግ ነገር አለ። አንደኛ ትጫናለህ ፋይል ጋር የሚለው አንዴ ከተጫንከው በኋላ ይሄንን በሙሉን ኢንስቶል ታደርገዋለህ። አራቱን ኢንስቶል አሁን አራቱን ኢንስቶል አድርገናል። አሁን አራቱ ስላደረገን ባክ እንበለው። ከዛ ሁለተኛ ቁጥር አይተን ስናየው አራቱም ተደርጓል፣ ኢንስቶል ተደርጓል። አሁን ካንስል ትለዋለህ። አንዴ ወደ ውጭ ታወጣዋለህ። ፊልድ ስላለ ይታያል አይደል? በውስጥ ደግመህ ኢንስታል ታደርገዋለህ። አንደኛ ቁጥር ያለው ማለት ነው። ይህንን ሪሙቭ አልኩት። ከዛ ሪሙቭ ካልኩት በኋላ ደግሜ ወደ ኢንስቶል ማድረግበት ወደዛ ገብቼ ኢንስቶል አድርገዋለሁ። ደግሜ ቀጣይ ይስተካከልልኛል። ትንሽ ሊዘገይ ይችላል፣ ግን ምንም ማድረግ አይቻልም። ትጠብቀዋለህ እስከሚጨርስ ድረስ። ስቴፕ ባይ ስቴፕ ለእናንተ ለማሳየት ያክል ነው ብዬ ነው እንጂ አሳልፈው ነበር፣ ግን እናንተም እንድታውቁ ስለፈለግኩ ነው። እዩት በደንብ አድርጋችሁ። እንደዚህ አድርገህ እኔ ማድረገው ካረከው ምንም የማይሰራልህ ነገር የለም። እናም አሁን ነው ዩቲዩብ የከፈትኩትና ሰብስክራይብ እንዳይረሳ፣ ላይክም ጭምር። አሁን ጨርሳ አየህ። ከዛ ቀጥታ ወዴት ትገባለህ? አሁን ባክ ትለዋለህ። ወደ አንድ ቁጥር ትገባለህ። ከዛ አንድ ቁጥር ኔክስት ካልኮ በኋላ የመጀመሪያ ወዛለልህ ኢንስቶል ታደርገዋለህ። ይሄን ራሱ ነው ፊልድ ስላለ ነው።
ኢንስቶል እያደረገ ነው። ዋው እንደነገርካችሁ ነው። እንዳላሳልፈው ስቴፕ ባይ ስቴፕ ስላሳያችሁ ስለፈለኩ ነው እንጂ ትንሽ ይቆያል። አንድ ደቂቃ ራሱ አይሞላም፣ ግን ኖርማል ነው። ይህን ቪዲዮ እንዳታሳልፉት እስከ መጨረሻው ነው እዩት። አሁን ጨርሰናል። ምንም የሚቀር ነገር የለም። ሰብስክራይብ እንዳይረሳ ብያለሁ፣ ለእኔ ይጠቅመኛል። አሁን ጨረሰ። አያችሁት? ኦኬ ትለዋላችሁ። ከዛ ካንስል እዩት። ከታች ያለው ሰክሰስ ይላል። ዩኤስቢ ጨርሰናል። ሁሉንም ጨርሰናል። አሁን የቀረ ነገር የለም። ሁሉም ተጨርሷል። አሁን ጨርሰናል። አያችሁት? እዚህ ጋር ፍላሽ አለ። እዚህ ጋር የፈለግከውን መምረጥ ትችላለህ። ካሁን በኋላ ሁሉም ተጨርሷል። ኤምቲኬም አለ። ራስን ኤምቲኬ ትጭነዋለህ። ከዛ እንዴት ነው የሚሰራው ካላችሁኝ፣ እንዴት ነው ኤፍአርፒ ሪሙቭ የምናደርገው ካላችሁኝ፣ የፈለግከውን ሞዴል ትመርጣለህ። እንደዚህ ሳምሰንግ ካልከው ሳምሰንግ ነው። ከዛ እዚህ ጋር መጣ የሞዴሉ ስም ትመርጣለህ። ከዛ የፈለግከውን ከመረጥክ በኋላ አንዴ ትጫነውና ሳምሰንግ ከሆነ ሳምሰንግ ትለዋለህ። እዚህ ጋር አለ ሞዴል፣ የፈለግከውን ሞዴል 03 ከሆነ 03፣ 05 ከሆነ 05፣ 23 የፈለግከውን አለ እዚህ ጋር መምረጥ ነው። ከዛ ወደ ሰርቪስ እና ኦዲን የሚለው ሶፍትዌር የምንጭበት ነው። ሰርቨር የሚለው ደግሞ አሁን የፈለግከውን ከመረጥክ በኋላ እዚህ ጋር ነው ነጥቡ። በታች ያለ እዩት። ሪሙቭ ኤፍአርፒ አንዴ ከተጫንከው በኋላ ስልኩን ኦፍ ታደርገዋለህ። ከዛ ድምጽ መቀነሻውና መጨመሪያው 2 ጊዜ ጭነት ይዘውና ተሰካዋለህ ኬብሉን። ከዛ ኖርማሊ ይከፍትልሃል። ይመቻችሁ።